ውድ ቤተሰብ ላሳያችሁ እንግዲህ እንዴት እንደሚበሉት ማለት ነው። አንድ እንግዳ መጣ። አሁን ደሷ እያወጣሁላት ነው ማለት ነው። እና ይሄ ነው እንግዲህ 3 አይነት ነው ማባያው። እንደዚህ እንደ እንቁላል ድርቅ ያለ ነው ማለት ነው። እንደዚህ ሰብረው ነው የሚበሉት ማለት ነው። ላሳያችሁ። እዚህ ውስጥ እንደዚህ ተደርጎ ነው የሚበላው ማለት ነው። አሁን እዚህ ውስጥ ከዚህ ከ3 አይነት አድርጌበታለሁ ማለት ነው። ከሽምብራው ከሶሶቹ ማለት ነው። እንደዚህ አድርጌ እንደዚህ እየተሰበረ ነው ውስጥ እያደረጉ የሚበሉት ማለት ነው። እና ወደ ቤተሰብ ታያችሁት በጣም እንደዚህ ሲያደርጉት ማለት ነው። ደረቅ ነው ውስጡ ክፍት ነው እና እንደ ሌጌማት እንዳይመስላችሁ ማለት ነው። ቦሩቤሪ ነው የሚባለው እንጂ ስሙ ራሱ አይያዝልኝ እንደኔ። ውድ ቤተሰብ ዛሬ የተሰራውን ላሳያችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሞ መሐመድ ዩቲዩብ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። እኔ ጋር ሁሉ ሰላም ነው። ዛሬ አንድ ነገር ላሳያችሁ ማለት ነው። ሴትዬ እንግዲህ የሆነ ሀፍላ አላት መሰለኝ ዙረት ይዛ የምትሄደው ስሪ ተብለን የሰራ ነው ላሳያችሁ ማለት ነው። ቦሪ ይባላል። ተከታተሉ እስከ መጨረሻ ድረስ ማለት ነው። እንዴት እንደሚያደርግም ይሄ ሲሰራ ማለት ነው። ስንት ሳህን እንደተሰራ 18 ሳህን ነው ማለት ነው የተሰራው። እና እነሱ የሚያዙትን ነገር በቃ እንደቀላል ነው። ይሄን ለመስራት ምን ያክል ሰዓት ለፈጅ እንዴት እንዳደከመን የወጣ እቃ የተሰራበት ማለት ነው። ብታዩት ያስፈራራል ማለት ነው። እና ይሄ አሁን ተሰርቶ ታሽጓል። እና እዚህ ጋር ደግሞ ማለት ነው ይሄ ጋር ደግሞ ማባያው ነው ሶሶ ማለት ነው። ሁላችሁ በከዝበራ በቅመም ምናምን ነገር ነው የተሰራው። በደብዳ አንቆረቆርኩት ስሩ ማለት ነው የተሰራው። ስሰራ ባሳያችሁ በጣም ነው የሚያደክሙ ማለት ነው። ይሄንኛው ነጭ ሽንኩርት በቅመም ምናምን፣ ይሄ በከዝበራ በነአና በቃ ብዙ ቅመሞች ነው ያለበት። ቅመሙ ብዛቱ ነግራችሁ አልችልም ማለት ነው። እና በዚህ ነው የሚበላ። ይሄንኛው ያኔ በአብዛኛው ከል ስላለበት ይሄ እንትን ነው ለይሙን ነገር ነው ማለት ነው። ያንኛው ደግሞ በጣም ቃሪያ የሚበዛበታል፣ በጣም ይፋጃል ይሄ ማለት ነው። እና እንደዚህ ተሰርቶ አሁን የዚህ ማባያ ማለት ነው። ምን ማሳያችሁ እዚህ ጋር ማለት ነው። እንደዚህ ደረቅ ነው እንትን እንዳይመስላችሁ፣ ለጌማት እንዳይመስላችሁ ማለት ነው። እንደዚህ ደረቅ ነው ማለት ነው። እዚህ ውስጥ ተደርጎ ነው ማባያው የሚበላው። ይታያችሁ ማለት ነው። በጣም ደረቅ ነው እና ይጣፍጣል ሲበሉት። ስራው በጣም ያደክማል እንጂ ሲበሉት የማይጣፍጥ ነገር የለም፣ የሚያደክም ስራ ማለት ነው። እና እነሱ እንደቀላል አድርገው ነው የሚያዙት። እና ውድ ቤተሰቦቼ ጠፍቻለሁ እንግዲህ ከዩቲዩብ ላይ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ውድ ቤተሰብ ይሄንን ይመስላል። እና ሴትዮ እንግዲህ ወደ ውጭ የሆነ ሀፍላ ምናምን ነገር ሲኖር የቤት ምግብ በርከት አድርጎታ ተሰራላት ደስ አይላትም ማለት ነው። አረስቲስ ብሬማ እና እንደዛ ነው እላችኋለሁ። እና ከውጭ ከምታመጣ የቤት ምግብ ነው በጣም የሚጥማት ሴትዮዋ ማለት ነው። ከውጭ እንኳን ብታመጣ የቤት ጨምር ካልተደረገ ደስ አይላትም። ያው የመዳም ቅመም ረፍት እንዳታረግ ችግር አለባቸው አይደል? እና ይሄንን መስላላችኋለሁ እንግዲህ 18 ሳህን ነው ማለት ነው። እነዚህ ሳህኖች 18 ሳህኖች ናቸው። እንደዛ ሆነ አሽጋቸዋለሁ እንትን ማለት ነው። በፕላስቲክ ሸግረሸግ አደረኳቸው። አሁን በመኪና ይዛ ትሄዳለች። አልደረሰም ወይ እያለች እየጮኸች ነው ማለት ነው። እኔ ግን እዚሁ ነው እኔ እዚህ ላይ ደግሞ ያረኩት ጣውላ እንዳይመስላችሁ ማለት ነው። ኩሽና ምግብ የተሰራበት ላይ ጠረጴዛው ላይ እንትን ብዬ ነው ማለት ነው። ደርድሬው ነው እና አንስቶ ይዞ ለመሄድ እንዲመች ብዬ ነው ማለት ነው። ውድ ቤተሰቦች ይሄን ይመስላል። አላህ እንግዲህ እስቲ ተሰው ቤት አላህ ርዚቃችንን በሀገራችን እንዳያለህ አስፋልን ኢንሻአላህ። ሀገራችን አላህ ያብቃን። እኔ ሁላሁን እንግዲህ ተሰርቷል። አልደረሰም ነው ጮህ ማለት ነው። አልሐምዱሊላህ ብቻ ለኩል ሰው ጤና ካኑ ማለት አይደለም። ደግሞ ሌላውን ላሳያችሁ ማለት ነው።
እዚህ ጋር ደግሞ በሽምብራ የተሰራ ነው ማለት ነው። ላሳያችሁ ስንት አይነት ቅመም አለበት። እዚህም ራሱ ከዝበራው፣ ቃሪያው፣ ናዕና፣ ለቅደኑስ ብዙ ነገር ነው ያለበት ማለት ነው። ይሄ አሁን እንደዚህ እና ብረት ድስቱ ነው ማውጣላት መኪና ላይ ማለት ነው። እዛ ነው ተርቲብ ያደርጉታል። በቃ ይሄ ሁሉ ነገር ሲሰራ እንግዲህ የወጣውን እቃ ባሳያቸው ያስፈራራል ማለት ነው። አስባችሁታል? ይሄ ሲቀጠቀጥ እንደው ሲፈጭ ምን ሲል ሱብሃንአላህ አይን ፈሪ ግርደፋሪ ይባላል ማለት ነው። እና ያኔ ብዙ ጊዜ እንደዚህ ብዙ አይሰራም እንጂ ምግብ እዚህ ቤት ማለት ነው። ውጭ እንደዚህ ሀፍላ ምናምን ካላት የቤተሰብ አዙማ ምናምን ካለባቸው በቃ የአንድ አመቱን ሁላ ነው የኔ ሴትዮ እንትን የምትለው ማለት ነው የምታጣጣው። ማለትም አንድ አመት ያክል እረፍት የተወሰደውን አንድ ቀን ሁሉ ነው በብዙ ነው የምታዘው ማለት ነው። እና ይሄን ይመስላል ውድ ቤተሰቦቼ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ኑ አብረን እንብላ። እና እንደዛ ነው ውድ ቤተሰብ። ይሄ ሲሰራ በጣም የሚያስፈራው ምንድነው? ዘይቱ በቃ ይሄን ስታደርጉ ማለት ነው ዘይቱ እየተፈናጠረ ወላሂ ምግብ የሚሰራ ሰው ማለት ነው ዘይት በጣም ጥንቃቄ ያስፈልጋል። አላህ ይጠብቃል። ዘይት እንደዚህ አይነት ነገር ሲሰራ በዘይት ስለሆነ የሚሰራው ማለት ነው በጣም አስቸጋሪ ነው። ምክንያቱም ብዙ ዘይት ነው የሚደረገው። በዛ ላይ ደግሞ በቃ አንዳንዱ ከዚህ ላይ ያለው እንትን ይላል ማለት ነው። ልክ እንደ ፈንዲሻ ማለት ነው እንትን ሲል በዛ ላይ ዘይቱ ይፈናጠራል ማለት ነው። ያ እንግዲህ የጋለ ዘይት አስባችሁታል ሲፈናጠር አላህ ይጠብቀን እንጂ ወደፊታችን ወደ እጃችን እንትን ሲል ማለት ነው በጣም ከባድ ነው ማለት ነው። እና ሁላችንንም አላህ ይጠብቀን። መቼም ያው ውጭ ሀገር ያለ ሰው የሚሰራው ነገር ሁሉም እያንዳንዱ በዘይት ነው። አለ ዘይት የሚሰራ ነገር የለም ማለት ነው። በአብዛኛው ደግሞ የሚጠባበሱ ነገሮች ናቸው የምንሰራቸው ማለት ነው። እና ስለዚህ ራሳችንን ጠብቅ እያደረግን አላህ ሁላችንንም በያለንበት አላህ ይጠብቀን። እና እንደዚህ ዘይቶችና ጋዞች ነገሮች በጣም እንትን ይላሉ ማለት ነው፣ ያስፈራል። እና አላህ ይጠብቀን ለማንኛውም ማለት ነው። እንደዛ አሁን በጣጥስ ምናምን ነገር እንደዛ ሲጠባበስ ማለት ነው ዘይቱ በጣም ችግር ነው። ደግሞ ልጆች ያሉበት ቤት ጥንቃቄ ያስፈልጋል። እንደ አጋጣሚ ሳታስቧቸው ይመጣሉ። እነሱ አንድ ስራ ይዛቸው አንድ ስራ ነው የሚያዙት ማለት ነው። ያንን ስራ እስከሚጨርሱ ድረስ ትዕግስት አይኖራቸውም። እና ስለዚህ ኩሽና የሚሰራ ሰው ጥንቃቄ ማድረግ አለብን ማለት ነው። እንግዲህ አላህ ነው ጠባቂው፣ የሰው ልጅ ሰበቡን ያደርሳል ማለት ነው። ውድ ቤተሰቦች ይህንን ይመስላል። ያኔ ካሜራው ጨለማ ነው ብዙም አይደለም። በአንድ እጄ ነው የምቀርጥ ማለት ነው። እንደዛ ስለሆነ እንግዲህ ለማንኛውም በደህና ለመታየቱ ይላል ማለት ነው። እና ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ሀባቢ። ጠፍቻለሁ ከዩቲዩብ ላይ እኔም ራሱ ማለት ነው። ቆዩኝ ዩቲዩብ ላይ ተገባሁኝ። እስቲ ቻናሌን አሳድጉልኝ፣ ቻናሌን እንዳድግልኝ ላይክ ሰብስክራይብ ሸር አድርጉልኝ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ ውዶቼ።